ጣና ነሽ ሁለተኛ ኢትዮጵያ ገብታ የጣና ሐይቅ ትራንስፖርትን ለመቀየር ተዘጋጅቷል። አንድ ሰኞ በፊት 3124 አዲስ የተገዛው የመንገደኞች ጀልባ ጣና ነሽ 2 ከጅቡቲ ዶራሌህ ወደብ ጉዞውን ከጀመረ 30 መጋቢት 2007 ዓመተ ምህረት 8 ግንቦት 2025 ዓመተ ምህረት መርከቧ በትናንትናው ዕለት የኢትዮጵያን ድንበር አቋርጣ የሀገሪቱን የውሃ ትራንስፖርት አቅም ለማጠናከር ትልቅ እርምጃ አሳይቷል። ባለስልጣናቱ የመርከቡ ከፍተኛ መጠን ያለው የመጓጓዣ ጊዜ እንዲራዘም አስተዋጽኦ አድርጓል። ጣና ነሽ ሁለተኛ በሚቀጥሉት 2 ወራት ውስጥ በጣና ሐይቅ ላይ የሚገኘውን ጎርጎራ ወደብ ለመድረስ እቅድ ተይዞ ሥራ ይጀምራል ተብሎ ይጠበቃል። በጉዞ ወቅት የሎጂስቲክስ ተግዳሮቶችን ለማሸነፍ የኢትዮጵያና የጅቡቲ መንግስት አካላት አስቸጋሪ የመንገድ ችግሮችን ለመፍታት ከፍተኛ ትብብርን ይጠይቃል። በኢትዮጵያ የባህር ትራንስፖርትና ሎጂስቲክስ አገልግሎት ድርጅት የተገዛው ጣና ነሽ 2 በጣና ሐይቅ ላይ ለመንገደኞች ለማጓጓዝ ታስቦ ዘመናዊ ጀልባ ነው። ይህ ግዢ ኢትዮጵያ በተለይ በጣና ሐይቅ አካባቢ የውሃ ትራንስፖርት መሰረተ ልማቶችን ለማሳደግ እያደረገች ያለችውን ሰፊ ተነሳሽነት ያሳያል። የዚህ ጀልባ መግቢያ ለአካባቢው ማህበረሰቦችና ቱሪስቶች ጠቃሚና ቀልጣፋ የትራንስፖርት አማራጭን በማቅረብ በአካባቢው ኢኮኖሚያዊ ልማትን እንደሚያሳድግ ይጠበቃል። ጣና ነሽ 2 ርዝመቱ 38 ሜትር 150 ሜትሪክ ቶን ክብደት ያለውና እስከ 200 ሰዎች የመንገደኛ አቅም አለው።